ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተመልካቾቻችን ዛሬ ከማጋነን ሌምቦ ዴፍሳክስ ከረጅም ጊዜ በኋላ ነው የተገኘችው። ሌምቦ ሰላም እንዴት ነሽ? ምን ነው ጠፋሽ? ሰሞኑን አሜሪካ እንደነበርሽ አንዳንድ የሰማኋቸው ጭንቁታዎች አሉ። አዎ እንዴት ነው? እዛ ነበርኩኝ። እንዴት መጣ? እንዴና ባው ሚኪ ብዙ ሰዎች አንተን እየጠየቁ ነው ያሉት ለምንድን ነው ከአሜሪካ የመጣው እያሉና እኔ አዎ አንዳንድ ተባረረ ነው የሚል ወሬ ሰምቻለሁ። አዎ ተባረረ ነው ዲፖርት ተደርጎ ነው የሚል እንዴት ነው እሱን ነገር እስቲ አብራራው። እሱን በጊዜ ሂደት የምናገረው ነው። ተባረረ ነው ትራምፕ ሆቴል ገብቼ ሳልከፍል ወጥቼ አሲዞ አባረረ። አይ ከአበሻ ጋር በተያያዘ ባለፈው ትራምፕ ካወጣው እንትን ጋር ህጉ ማለት ነው። እርስ በርስ ከተቋቋምክ ብር በመጠቋቋም ዙሪያ ከሆነ እውነት ነው። አንድ ልጅ ጠቆመብኝ እኔም ማለት ነው። አበሾች ይተቋቋማሉ። አዎ በዛ 4000 አበሻ ተጠቋቋማ ሰምቻለሁ። የተያዙ አሁን እንኳን ሊባረሩ የተዘጋጁና 1000 ብር ይሰጣል። $1000 ይሰጣል ተብሎ ነበር ለከጠቆም ኮረከት የሌለው ማለት ነው። ከዛ አንዱ አበሻ ጠቆመብኝ እኔ ከዛ እኔም ደግሞ ተናደድኩና እሱ ጋር ጠቆምኩ። ከዛ 1000 ብር ሰጥተው አባረሩ። ስለዚህ ወደታችሁም ወደዚህ ሀገር መጣችሁ ማለት 1000 ብር ይዘው መጣ። አሁን ግን ብር ያለቀ ሰው ነው። ሲሪየስሊ ግን እውነት ይጠቋቁሙ ነበር? እንዴት ነበር? አበሻ ተፈጥሯችን ነው። አበሻ እኮ መጠቆም ደስ ይላል። ባህል ምቀኝነት ላይ ምን አይነት ሀሳብ አለ? አበሻ ምቀኝነት ይመጣኛል። ቀጥል የሚያድቀው ማለት ተመልካቾቻችን እኮ ድምጽ ቀንሱ። አይ ሲሪየስሊ አበሻ ምቀኛ ይባላል። ምቀኛ ነው በማያገባው መግባት ይወዳል። በማያገባ አትግባ ይላል። ለምሳሌ አሁን አሜሪካ መንግስት ነው የሱንም እሱንም የሚችለዋል። እሱ ከኪሱ አይደለም። በቃ አሜሪካ ያለው አስቡ። ምን አጠቋቆመ? ተጠቆም $1000 ይሰጣል። $1 ሚሊዮን ሚስ አንድ ነገር አሁን እኮ ያመጣብን ሁላችንም አይምሯችን ከንቃተ ህሊናችን ወተናል። እያንዳንዳችን ከምን ጋር ነው የምናስበው? ከቁስ ጋር ምቀኝነት አለ ትላለህ። አሁን አንተ ምቀኝነት አለ ትላለህ ወይ? ወደሚላል ምቀኛ መጀመሪያ አስተሳሰብ ነው። የራስ አስተሳሰብ ራሱ ምቀኛ ነው። እኔ አንተ መልካም ካሰብ ሁሉ አንተ ለኔ ምቀኛቱ። አይ ኢትዮጵያ ውስጥ ምቀኝነት አለ ወይ? ኢትዮጵያ ውስጥ ሰው ተመቀኘኝ ይላል። ሁሉም ስታዩ ምቀኛ አለኝ ይላል። በጣም ኢትዮጵያ ውስጥ ምቀኝነት አለ። ደግሞ አንተ ባለፈው ያጫወትከኝ ጨዋታ ነበረ። እሷን እስኪ ንገራቸው አንተ። እኔ አንድ ጓደኛዬ ነገረኝ ነው። ምግብ አሁን ሕፃን ልጅ አልበላ ሲል ምግብ እያጎረስከው እያለ አልበላም ይላል። ከዛ በኋላ ለሌምቡ ነው ማጎርስብህ ስትለው ይበላል። አያ ምቀኝነት ህፃኑ ራሱ አዳምጥ ያርገው እድገታችን ነው። አይ ከእድገታችን ወላጆች ልጆችን ሚኪ ሊበላ ብለው ስትለው ልጁ እሺ ብሎ ይበላል። ግን እንዲበላ ነው ማድረግ ያለባት። ጥሩ ነው ይሄ ነገር ነው እንጂ ሊበላ ብለው ሲባል ከበላ ልጁ እያደገ ይሄዳል የሚለው ነው። ግን የምቀኝነት ካልቸሩ ብዙ ጊዜ ማለት ነው ኢትዮጵያ ውስጥ ብዙ ሰው ምቀኛ አለ። እውነታውን ምቀኛ አለ ይላል። ሁሉም ሰው እኔ ምቀኛ አለኝ ይላል። ስራ ቦታ ተመቀኙብኝ ምናምን ይላል እና በቃ አበሻና ምቀኝነት የአንድ ሳንቲም ሁለት ገጽታ እስክትል ድረስ እና አንተም አለን የምትበላ አበሻ በላይ ምቀኛል መሰለህ። ይኸውልህ ልንገርህ እዛስ አሁን ይሄ እኮ ኢትዮጵያኖች እኮ ነው እኮ እዛ ይኸውልህ መጽሐፍ ቅዱስ ምን ለመሰለህ ኢትዮጵያዊ መልኩን ነብር ጅንጉርጉርነቱን አይቀየርም ይላል አይደለ? እዛ ኬት ሜት አንተ ነህ። እዛ በምንድን ነው ሊመቀኛኙ የሚችሉት? አሁን $1000 ብሎ የሚጠቁምብህ የለም አሜሪካ ውስጥ አይደለም። ምክንያቱም በ3 ቀንም በ2 ቀንም የምትሰራው አለ። ጎበዝ ከሆንክ በ3 ቀን ወይ በ4 ቀን የምትሰራው ገንዘብ ነው። ለዛ ብለህ አትጠቁምበትም። ለገንዘቡ $1000 ብለህ እንዲሁ በቃ ስለሚጠላ ወይ በሆነ ጉዳይ ምናምን ነው የሚጠቁምብህ። በደይ ላይፍም በቃ ይመቀኛኛል። እኔ የሰማሁት እዛ አሜሪካ ቅድም እንዳልከው እኮ ነው እድገታችን ልጃችን ላይ ኤግዛክትሊ። ኢትዮጵያኖች መውለድ እንጂ ማሳደግ አንችልም። እያንዳንዱ ጎዳና ላይ አሁን ማማራበኝ የሚለው የማውጤት የኛ አንተ ሀብታም ነህ ሞልቶልሃል። ልጅን በኮብራ ጭነህ ውድ ትምህርት ቤት ይዘው ትሄዳለህ። መብራት ላይ የሚለምነውን የ6 ዓመት ልጅ ግን መስታወት ዘግተህበት ታልፋለህ አይደል? ያ ልጅና ያንተ ልጅ እድሜ እኩያማቾች ናቸው። ደግሞ እኮ የሚያስቀው ያ በኮብራ ሄዶም እዛ ጋር የቆመው ሰውዬ ሁለቱም $71000 ብድር አለ። ልነግርህ እኮ ነው። ላይ ጥፋቱ ልነግርህ ነው። ጥፋቱ በቃ የምታልፈው መብራት ሄደህ ልታስተምረዋል። ያም 12 ዓመቱ ነው፣ ይሄም 12 ዓመቱ ነው።
18 ዓመት ላይ እኩያማቾቹና ገጠመኝ ይገናኛሉ። ጓደኛ መሆናቸው ያብታው ይሄኛው የሱስ ፕሮፌሰር ሆኗል። ያኛው የገንዘብ ያመጣል። ይሄኛው ሱስ ያቀርባል። ገንዘብ ያቀርባል። ሁለቱም እስከ 18 የራሳችን ልጅ ስንንከባከብ የሌላውንም ካልተንከባከብን አብሮ ይጠፋል። ይሄ ትክክለኛ ነው፣ እስማማለሁ። አይተህ ከሆነ ብዙ ቤት የልጄ ጥሩ ነው የሚሉት የኔ ልጅ ጨዋ ነው። ሁሉም ሰው ገብተዋል። የኔ ልጅ ጨዋ ነው፣ የጎረቤት ልጅ ላይ የሚደፈድፉት ይሄ ነው። አሁን ያኔ ይህን እድገት መጣብንና ይህን ምቀኝነት አሁን ስናደርግ ግን የጎረቤትም ያንተንም ልጅ ይዘህ እኩል ነው ማስተካከል ያለብን። ለምን ያንተም ልጅ ከጎረቤት ልጅ ጋር ብሎ ይጠፋል። ሰው ተመቀኝቶ ያውቃል እንዴ? አንተ እኔ ምን ተመቀኝቶ ያውቃል? ሰው ተመቀኝቶ ሳይሆን አስቤው ያስቸገረ ጓደኛ እንዲህ ተመቀኛ እንዲሳካል ምናምን እየፈለገ ወይ የሚደብረው እኔ መጥፋት ነው በስተናከል የደረሱብኝ ግን እኮ እነሱ ለምን ምን መሰለህ ቅድም እንደነገርኩህ አንተ ብዬ እኮ ነው አንተ አለ ሰው ያለኝ ይላል ሁሉም አለ ይላል። ሁሉም ካለ ሁሉም ሰው ምቀኛ አለ ከሚል እሱም ለምን ራሱን ያየው? እኔ አሁን ምቀኛ አለብኝ ብዬ አይደለም። ለምሳሌ እኔ መልካም ሆናለሁ ለአንተ መልካም ኮንኩ ለአንተ አይደለም መሰናከል ያደርጉብኛል ስላልክ ነው። አይ ከፍቶልብኛል እኮ ገብቶኛል። ሰዎች መሰናከል ያደርጉብኛል ብላል። በምቀኝ እንዴት ነው ምንም መሰናከል የሚሆን እኮ ምን መሰለህ አንዳንዴ የሆነች ስቴፕ የምትበልጥ ይመስለዋል። ቅድም እንዳልኩ ንቃተ ህሊናው ሳይሰፋ ያደገን ያለው አሁን እኛ ጋር ወጣቱ መጽሐፍ ይወዳል አይወድም? ስለማያነብ ታሪኩን ያውቃል አያውቅም? በአንድ ፌስቡክ ይነዳል። አንዱ መቶ ሲቦተረፍ ተከትለን የምንሮጥ መንጋ ሆነናል። አስተዋይ ወጣት አለ እንዴ? ነጮች እኮ እዚህ የደረሱት በ16ኛ ክፍለ ዘመን ትውልድ ላይ ሳሉ ትውልድ እንቅረጻል። እዚህ ህንፃ ይቀረጻል፣ ትውልዷን ትቀረጻል። አሁን የተቀረጸች የለማችሁ ከተማ በ3 ደቂቃና ወድማታለን። ለምን ያልተገነባ ይመሮ ነው ያለው። ይኸውልህ እዚህ ጋር ላይ በአንድ ሀሳብ አሁን ባልከው ማለት ነው። እኔ አንድ ጊዜ የሆነ መጽሐፍ ብዬ ያነበብኩ ምን አነበብኩ መሰለህ? በአፄ ምኒልክ ጊዜ አፄ ምኒልክ ስልክ ሲያስገቡ ከሴጣን ጋር ያወራሉ እያሉ ቴክኖሎጂያቸውን ሲቃወሟቸው ነበር። በዛ ጊዜ የነበረው ሰው የሰለጠነ ማህበረሰብ አልነበረም። እና አሁን ያ 150 ዓመት ምናምን አልፎታል አይደለ? የሰለጠነ ዘመን ላይ ያለ ነው አይደለ? ያ ማህበረሰብ አስተሳሰብ አሁንም ያለው ማህበረሰብ አስተሳሰብ ልክ እንደዛ ነው፣ አልተቀየረም። ጊዜ ነው እንጂ የረዘመው አሁን ያለው አስተሳሰብ በዛ ዘመን አሁን መማሪያ ውድም ኢትዮጵያኖች ምንድን ነው እስቲ ኢትዮጵያ ብቻ አይደለም። አሁን ኢትዮጵያኖች በማበር ሳይሆን እኮ ትክክል አይደለም፣ መፍረስ አለበት። ጊዜው ባህሉ ተቀብለናል። አሁን ፓርላማ ላይ እስቲ የናቆን መቼ ነው ተኝቶ ሲነቃ ያጨበጨበለት? እስቲ አንተ አንድ ሚስትን አንድ ልጅን ወክለህ ታንቀላፋለህ? አንድ ክልል ወክሎ ይመጣና አንቀላፍቶ ያጨበጭባል። ይገርም። አሁን አባይ ሚዲያ ላይ ከ6 ዓመት በፊት ነው እነዚህ ይሰቀሉ ብዬ የተናገርኩት። የመሰለ መንግስት እንኳ አይደለም ሄዶ ስለ ቤንሻንጉል አንተ ስታቀርብልን ነው። ተወካይ ምክር ቤት ማለት እኮ በዚህ ቦታ ላይ ውሃ የለንም መብራት የለንም ሽንት ቤት የለንም ብለህ ስታቀርብ ለባጀት የሚመደብ ይተኝልና ሳይጨበጭቡ አጨብጭቡ ይሄዳል። በኮብሮ ታጅቡ ይሄዳል። እንደነዚህ አይነት ሮቦቶች ያሉበት ሀገር ገብቷል። የተሻለ ትውልድ አይበቅም። አሁንም መግባታቸው በፊት ቫያግራ ማወጥ አለባቸው። እንዲህ መናቅ ነው እንጂ ፓርላማ የገቡበት ያለም ፓርላማ ማለት ምንድን ነው? ቆይ ተወካዮች ማለት ቆይ አንተ ሚስትና ልጅን አስቀምጠት አንቀላፋለህ እንኳን አንድ ክልል ከዚህ የተመደበለት አይሮፕላን ነው ሲመጣ ከክፍል ያ ሁሉ ባጀት ይዟል። ገባ ፓርላማ። መናቅ እኮ ነው። ማንቀላፋት እኮ ንቀት እኮ ግን እዚች ጋር እኔ አሁን ብቻ ላይ ገብቼ ፓርላማ ላይ ያሉት እንዳለ ጆሮአቸው ምሽልክ እዚህ ጋር እኔ ጥያቄ ልጠይቅ። እዚህ ሌምቦ አሁን ስለ መቀኘት እያወራ ስለሆነ ወደዛ እንመለስና ማለት ነው። ራስ መቀኘት ማንቀላፋት አሁን እሱ ጋር አንተ ፌመስ አባባል አለ የምትለው ለሰርግ ለመጀመሪያ የታወቅበት እስቲ በለውና እሱ እስቲ በልልን። እንዲያውም በዚህ አጋጣሚ አስተው ሌምቦ ወደ ማይኮን ትንሽ ወደ ማይኮን ድምጽ እንደው ያኔ የተናገርኩት እኔ ያየሁበት እይታና አሁን ደግሞ በ21ኛው ክፍለ ዘመን ተለወጠ። እዚህ ላይ ሊጨምርላችሁ ያኔ 10,000 ብር ትልቅ ቫልዩ ነበር በጣም በ10,000 ብሩ 6 ወር ልትማር ትችላለህ። የሆነች ቴክኒክ ነው የሆነች ሙያ ያኔ እሱን ጥሎ ስልክ ይገዛበት ነው። በችርቻሮ ዘይት እየኖረ 10,000 ብር ስልክ ይዛል። አሁን ደግሞ ከዛች ከ10 ዓመት በኋላ የ120,000 ብር
ስልክ ይገዛል። ለአእምሮ ውስጡ ባዶ ምንም መብያ የለው። የ120 ሺህ ብር ይዘህ እስቲ ከተማው ሽፎ ዝም ተብሎ 120 ሺህ ብር ነው ስልክ የያዘ ሆዱ ባዶ። እኔ ግራንዶ የሚገባኝ ምን እንደሆነ ታውቃለህ? ጭንቅላቱ ባዶ። እስቲ አስብ ለጉራ እና ያን የተናገርኩት ኢትዮጵያኖች ታመት ሞታል። ታመ መድኃኒት አተ ልክ የሞት ዕለት 40 አንዳንዴማ 10 በሬ ሊታለል ይችላል። ዳዳው ጭስ የተንቃጠለ ቤት ውስጥ ነው እስከ 40 ቀን ውስጥ ስጋ ሲበላ አንተ ይዞ ይመጣል። የሞተ ሰውዬ ግን ቢነሳ በጣም ሰርፕራይዝ ሊሆን ይችላል። የሞተ ሰውዬ እንደው አንድ ደቂቃ ላይሞትም ይችላል ብለኛ ኢትዮጵያ ውስጥ አይደል 24 ሰዓት አንጠብቀው። አንድ ኢትዮጵያኖች ቶሎ ቀበሱ ነው። እኛ ኢትዮጵያኖች አንዴ ብቻ አንቀላፋ ወዞ ይቀብሯል። አንዴ ብቻ ካንቀላፋ አሁን የገዛ ዘመዶቼ ቢኖረው 48 ሰዓት ጠብቃለሁ አላስቀበልም። ቆሞስ ገብቶ ቢሆንስ እኩስ ስለዚህ ቢያንስ እንኳን በትንሹ 24 ሰዓት ተጠብቀዋል። አቻኩሎ ለመቅበር ነው። በጣም በቃ እና ያው ሲሸከም በአናቱ ላይ ይዝና አዳጆሬን ተከላል ለምሳሌ የሞተ ሰው አውጥን ብሎ ቢያወራ እንኳን አንዴ ሞታል ብሎ ተስማምተው አይሰሙት። እውነት ነው። ከአሁን ከመቃበል የሆነ መጽሐፍ ሳነብ ነው ግብፅ ውስጥ ነው እና ልጁ እንትን አለበት ኮማ ውስጥ የሚከት በስንት ጊዜ የሚነሳና በ16 ዓመቱ ገዳም ይገባል። ይህን ነገር አልነገራቸው እና እንደ ድንገት ሞተ ብለው ወንስተው ያኔ ደግሞ ነገስታቶች ምናምን የሚቀበሉበት ትልቅ ጉድጓድ ተሰርቶ በብረት ነው መዝጊያው። እዛ ውስጥ የወረወሩትና ብረቱን ይዘጉበታል። ልክ ዚያቡና ቢጮ አልሰሙት። ከዛ ሲቆይ ሰው የሰው ልጅ የማይላመደው የለም እኮ እኛ ያኔ እየተጠጋ ያንን ዋሻ ሲገባ ድሮ ለካ ነገስታቶች ምን ሲሞቱ ምግብ ተይዞላቸው ወርቁ አሽከሮቻቸው ወርቁ ምን አንድ ነበር የሚቀበሉ። ግብጽ ላይ ታሪክ ነገር እያየ 15 ዓመት ቆይ። ከ15 ዓመት በኋላ የእንትኑ የሚጠጣው ውሃ ራሱ የገዳሙ ሽንት ቤት ምናምን በስራ ያልፋል። እሱን እየጠጣ ነው ያው ለቀም ፒውር ያው የሰውን ስጋ ቀዝቅስ እየወረዳ ፒውር ቤት የሚወጣማ ፒውር አይደለም። ቆይ አንዴ እዚህ ጋር አንድ ሀሳብ ልጨምርልኝ። የአንተ ቦስት አልኩ እኮ ፒውር ነገር ስል እኮ የሚያገኘውን ያኔ ነገስታቶች ሲቀበሉ ታሪካቸው አብሮ ነው የሚቀበለው። ወርቁ ይሄ ሰው የሚቀባ አሽከሩላ አሁን ምናምንና እሱ እያገኘ ተገርሞ ከዛ ከ15 ዓመት በኋላ ሰው ሞተ። ያንን ከፍተው ሊከቱ ሲሉ እሱ ወጣ። እንዴ የትኛው ነብይ ነው አሉት። የድሮ እነዛን ነብዮች ልብሶች ለብሰዋል። አባቸው አብሮ ነበር። አሁንማ ከ15 ዓመት በፊት እዚህ ከእናንተ ጋር ነበሩ። እንዲህ ኮማ ውስጥ የምገባ ስለነበር እሱን ስላልነገርኳችሁ የሞትኩ መስሏችሁ። እዚህ ጋር እዚህ ውስጥ ታዲያ በጣም በ15 ዓመት ምን ተመቸ? በጣም ሰላሜን አግኝቻለሁ። የሚሰድበኝ የለም፣ የሚጨቀጭቀኝ ነገር ሳገኝ ነበር ቆየሁት። እና የሰው ልጅ የምልህ ያንን ያህል እንኳን እዛ ውስጥ ሆኖ መላመድ ይችላል። ሁለተኛ ይህን የሚያሳየን ብዙ አሁን በውጮች አይታል ቀብር ተፈንቅሎ ታይቶ ጥናት ቀርቦ ነበር የሆነ ጊዜ 15 ከመቶ ተቧጭሮ ነው ያገኙት። የነሱ ማለት ያ ፒውር እንደዚህ ያው ደግሞ ሰውዬው አልሞተም ማለት አንዱን በለሳይ ጭንቀቱ አስበዋል። ሳትሞት ገብቻ ምን መሰለህ ከአንድ በጣም አስፈሪ ነው ይሄ፣ በጣም ያስፈራል። አንድ ነገር ልንገርህ፣ እኛ ኢትዮጵያኖች ማለት ነው አንድ ሰዎች ሲታመሙ በጣም ያስቸግሩና ገብተዋል። ሆስፒታል ላይ ደግሞ አንዳንድ ጊዜ ቤቱ ቁጭ አድርጎ ሰው ያስታምማል። ከዛ ተተላይቶ ልክ ሞተ እንዴ ብሎ መቅበር ይፈልጋል። ገብቷል አይደል? አንዱ እንደውም የሰማሁት ነገር አለ። ሞተ እንዴ ደስ ይላል ተቀብሯል እንጂ ውሸት እያለቀሰ ሞተ እንዴ በቃ ቶሎ ተገላገልኩ። 3 ዓመት 4 ዓመት እኮ የሚያስታምማል ፈረንጅ እኮ ያስታምማል። ሆስፒታል ሄዶ ነው የሚወረወር። ገብቷል ቤት ውስጥ ከዛ መሰላቸት ሊሆን ይችላል። አንድ ልጅ እንደውም እንዳለኝ ታውቃለህ፣ እንደ አጋጣሚ በቃ እንደዚህ ሰውዬው አባታቸው ታሞ በጣም አስቸገራቸው። አልሞት ብሎ ወይስ በቃ ላይ መጨረሻ ላይ ሊሞት ሲል 10 ዓመት አስታመውት እኮ ነው። ምን እንዳላቸው ታውቃለህ? ስሞት አላቸው ደብረ ሊባኖስ ቀበሩኛል። ምን እንዳለው ታውቃለህ? በጣም ተበሳጭቷል ልጃቸው።
እኛ ቀጨኔ እንቀብራለን፣ አንተ ከፈለክ ውስጡን ይዳል እኮ ተናዶ ነው እኮ ሞትን እያለ አስቸግሯቸው ሞትን ልታስቸግረን ነው ወይ? ቀልድ ይመስላል እንጂ ውስጥ ቁም ነገር አለው። እግዚአብሔር ይጠበቀን ነው። አይውልህ አሁን ሌምቦ ያለው ልጁ በውስጥ ለውስጥ እየቆፈረ ሽንት ቤቱን ሰውየውን በዛ ይላል ብለህ አይደለም። ሰዎች የገዳዎች ነው ቆሎ ምናምን ነው የምትበላው። ሰርቫይቭ ታደርጋለህ በደንብ በሚለው ግን ባህላችንም ቆይ አልሰማውም ነበር የሚሉት በር ላይ መጥተው አሁን ካልመጣ ማልቀስ የለብህም። ሀዘንተኛ ሆናችሁ እናንተ ሀዘንተኛ ስል ሰው ሞቶባችሁ አይበለውና ሰው መጥቶ ቢያለቅስ ለአንተ የሚፈይድልህ ነገር አለ? በቃ ደርሶ በቃ ይመጣል። እንባው ማልቀስ ግዴታ የለበትም እኮ ዝም ብሎ መጥቶ ቁጭ ብሎ ይሄዳል። አንዳንዱ ልክ በርጋሽ ደርስ እንዴት አልሰማውም የሚል እሱ ሳይሆን ሁለት ዓመት ምን ተባብለን ነበር ይባባላሉ። ምንድን ነው የተባባልነው? ምን ተባብለን ነበር ይባባላሉ ይላል። አልገባችሁም ያልኩት ነገር ምን ነው? ምን ተባብለን ነበር ሲያለቅሱ አልሰማሁም። ተመካከረው የሆነ ገብቷል ቦታ እንገዛለን ብሎ ምን ተባብለን ነበር ነው ፌክ ነው። ብዙ ለማን ይመስላል? ለራሱ ነው አይደል? እንዴት አንተም ነገ ወደዛ ስለሆነ ለእሱ በምን ያለ መጽሐፍ ቅዱስ የሞተ ሰው ወዴት ብታይ ወደ ደንብ ቦታ መሞት ማለት እኮ ሰላም ነው። መኖር ምንድን ነው ጥቅሙ? ይሄ መኖር ይሻላል። ልክ ነው። አለመኖርን አይተኸዋል? አላየሁትም። መኖር አይተነዋል። ስቃይ ነው። አለመኖር ድንቅ ነው። ምንም ጭቅጭቅ ስቃይ ነው ማለት ነው። ከቦታ ቦታ ላይ አንድ ጥያቄ እሺ መኖር ማለት ሁሉም ቦታ ላይ ስትኖር ነው ወይስ ኢትዮጵያ ውስጥ ስትኖር ወይ ደግሞ ደሃ ሀገሮች ላይ ስትኖር ነው ስቃይ የሚሆነው? አሁን ስቃይ የምትኖር ዓለም ነው። አሜሪካ ስትኖር ደስተኛ ልትሆን አትችልም። ኢትዮጵያ የምትኖር ስቃይ ውስጥ ልትሆን አትችልም። የአእምሮ አቀባበል ነው። ምን ስቃይ ያለው የዓለም አሁን ሁኔታውን ስናየው እንጂ አሁን በትክክል እግዚአብሔር በፈጠረው አሁን በትክክል ኖሮ ከሆነ ምድር ገነት ናት። ያኔም አንተ ቀረጻ ላይ ብየዋል። ምድር ገነት ናት። ሲኦል ያደረግናት ማንም እኛ ነን። ምድር የገነትን አበባ መቅሰሚያና የገሃነመ እሳት መሞቂያ ናት። እኛ ግን አሁን ተማረን የምንለው አብዛኛው የተማረ ህብረተሰብ የተባለው እንዳለው ሲኦል እያደረጓት አሁን የሰሞኑን የራሻን የሰሜን ኮሪያውን የእንግሊዝን ውሳ ገባ አሁን ተደላድለን የሰው ልጅ በድንቅ በዚህ ገነታዊ ምድር ይዘን ተፈጥሮን ተንከባክበን መኖር ስንችል ያው ሞት ረፍት ነው ያልከው ግን ጥሩ ሀሳብ ይመስለኛል። ሞት የሆነ ድንቅ ነው ብለህ ሞተን አላየንም። ስለሞት እኔ አሁን ሞት ከሆነ ጭቅጭቅ የለብኝ፣ ታክሲ የለብኝ፣ ኮሪደር ልማት አይባልባ በቃ ቻው ነው የምልህ። ሰዎች አልሰማም። አሁን ሀብታም ብትሆንም መከራ ነው፣ ድሃም ብትሆን መከራ ነው። አሁን አንተ ሀብታምን ብትወደው ምንድን ነው ፍቅር መስጠት? አሁን ልጆችንም ወደው ለዚህ እኮ ነው ሀብታም ሆነውን በወድ ምን አይቶብኝ ነው ምን ሊያደርግብኝ ነው ይላል። ፍቅር ስስለው እውነት ነው። ልጅ ግን ያው ፍቅር ነው። አሁን ከልጅ ጋር ነው ማለት ልጅ ፍቅር ልጅ ያው የሆነ ነገር አላደርግ ነው የሚማረው ትላልቆች ነው። አዎ ያዛ ከትልልቁ ያው ወደፊት እንደነሱ ሸለመጥማት ይሆናል። እኛን አሁን በመቶ ሜትር ጫት ቤትና መጠጥ ቤት የገነቡልን እውነት ነው። እኛም መጽሐፍ ቤት ገነቡልን። አሁን ያው ሀብታም ስትጠገው ለምንድን ነው ይላል እንዴ? ሀብታም ስትጠገው ለምንድን ነው ይጨነቃል? ስትጠገው በቅጨንቃታም ምን አይቶብኝ ፍቅር ነው ከወደድኩ ገደል ግባ በቃ ብለህ ነው መሄድ ነው እንጂ ብር ፈልጎ ነው አይነት በቃ ምን አስቦ ነው ይልሃል። ዋብስ እየተጠራጠረ ንጹህ ሰጥተው ያሟል ፍቅር መስም ይላል። በሞት የብለህ ተነስተን አጉሰት መረመን ብሎ ዶክተር ጋሳ ምንም አድርጎ ነው ስም ጋር በነገራችን ላይ ሌቦ ሲዳዳለ ኢትዮጵያ ውስጥ አሁን የዳዳ የሚባለው የዳዳ የሚባለው መታወቂያ አለው ይሰጣል። የዳዳ እየሰደበ ነው ማለት ነው። የዳዳ ተቀረስኩ የምታሸው የዳዳ እሺ። ከዛ ዳሃ ትሆናለህ። ከዛ መካከለኛ አነስተኛና ጥቃቅን ትሆናለህ። ከዛ መካከለኛ ገቢ ትሆናለህ። ከዛ ሀብታም በመሀሉ ትሞታለህ። ሳትኖር የምትሞተው ኢትዮጵያ ውስጥ ነው። ሀብታምም ሆንክ ድሃም ሆንክ ኢትዮጵያ ውስጥ ሳትኖር ነው የምትሞተው።
ሀብታም ከሆንክ 6 ፎቅ አለ 7 ለማድረግ ሲንቀጠቀጥ ይሞታል። ህይወትን ሲያጣጥማት መኖር ላንተ ታዲያ ምን መኖር ራሱን ማጣጠም ሲል አንተን ለመጣፍ መጠመጥ አይደለም። መኖር ማለት ይሁን አሁን መተንፈስ አሁን ያለ ንቃት ህይወት በመራች እየተጓዝክ እንደገና ካለህ ላይ በቂ ይሄ በቂ ነው ብለህ መኖር። አሁን እኔ ልበል የምሳ ሰዓት የደረሰ ሀብታም ነኝ ልበል። እዛ የሆነ ቢዝነስ ተደወለልኝ አልሄድም። ለምንድን ነው የምሮጥ? ያ ቢዝነስ ገደል ይግባ ከፈለገ ምሳህን የምትበላው ምሳዬን ነው የምበላው። አጣጥሜ በልቼ አርጌ ከዛ ልዝናና ወጣሁ ልበልሽ። ልዝናና ተፈጥሮን እያደነኩ ነው። ተደወለ ገደል ግባ አልሄድም። አሁን አንድ ሀብታም ልንገርህ ቤት ልናከራይ ሄድን ነው ሲኤምሲ ነው የእነሱን ቤት 80 ሺህ ብር አከራይተው እነሱ 40 ሺህ ሊከራዩ ባልና ሚስት ሰከራይተው እነሱ 40 ሺህ ያኔ እንግዲህ ባለው እኛ ሰፈር ኤምባሲ ነው የፖርቹጋል ኤምባሲ ቤት። ከዛ ራበኝ አልኳቸው። እነሱም እኮ ምግብ አይበሉም። ጠዋት ባልና ሚስት ርቧቸዋል። በቃ ይበላ ተባለና ሄድ ምግብ ቤት ገብተን ምግብ ታዘዘ። ቁልፍ የያዘው ሰውዬ እስከሚመጣ እየጠበቀ ነው። ከዛ ምግቡ ልክ ሲመጣ ባልየው ስልክ ተደወለለት። ከዛ በቃ እናንተ ብሉ ብሎ ትር ብሎ አለኝ። ከዛ ስሚ ባልሽ ግን መቼ ነው የሚኖረው አልኳት። እንዴት አለችኝ። ይህ ምግቡን ሳያጣጥም ለገንዘብ ከእንደ በባዶ ወጥቶ ሲጤ ከቤትም ስትወጣ ድንጋይ ነክሰው ውጣ ይላል። ብታጣ ሲጤ ከቤት ስትወጣ ድንጋይ ነክሰው ይወጣ በባዶ ወዲ አይወጣም። እንኳን አስበው ይሄ ለምን ምንድቆይ አሁን ያው አውጣለሁ ከእንደገና 80 ሺህ ብር ያከራየው ልቆም ገር እዛ ወይ ማሰብ ያለብን እንደው ያ ሀብት ላይ የደረሰው እነዚህ ፕሮሰሶችን አልፎ ነው እኮ ሀብት ሲከተሽ እኮ አሁን እኮ ነው ብር በቃ ሚኪ እንደምን አንድ ከልንገር እንደምን ቢሊዮነሮች አሉ። አሁን ደግሞ እንትና ይለመስክ እንደው ወደ ትሪሊዮናት እየተጠጋ በቀኝ ያለ ሰው እዚህ ምድር ላይ አለ። በጣም እርግጥ ያለ አንዳንድ ሰው ቻይና፣ ካዛኪስታን፣ ሰው አይጠፋም በየከተማው ተወጡ። መንግስት በግድ በቃ ካላለ በቃ ያ በቃኝ አትልም። ገዛ ሀበሻ ነው። የሱፊ መምህር ናቸው። ድሮ ጊዜ የሱፊ መምህር ናቸው። ሱፊዎች አሉ በፊት ሙስሊሞች ናቸው የሱፊዎች እንደ ሙስሊም እና ድንቅ ናቸው። የነሱ ፍቅር በጣም ነው የምወዳቸው። እና እነሱ ጋር ድህነትም ሀብትም በምርጫ ሀብታም መሆን ከፈለጉ ሀብታም ይሆናል። ድሃ ከሆኑ ድሃ ፈልጎ ድሃም ይሆናል። በቃ ያውን ህይወትን በኋላ ላይ ይመጣልሃል። በዚህ ፍልስፍናውን በቃኝ በሚለው የመጀመሪያችን ልጨርስልና የሰው ልጅ በፍላጎቱ ስለማይኖር ስቃይ የሚያየው ሀብትን ካለ ፍላጎት ይመጣል፣ ስቃይ ነው የሚሆንበት። ድህነትም ካለ ፍላጎት ሲሆን ስቃይ ነው የሚሆንበት። አሁን እነዚህ ልንገር እኚህ መምህር ድሃ ናቸውና አንድ ሱልጣን አለ ሀብታም እና እኚህ ሰውዬ ብር መስጠት ፈልጋሉ ይላል። ከዛ አንድ እንዲህ ቦታ የሚኖር ከዚያ ይሄዳል። አባት መምህር ይላቸው በጣም በአገሩ ላይ ተወዳጅ ናቸው። እነሱ የሚኖር በቃ የማይወዳቸው ህዝብ የለም። ከዛ አይ ብር ልሰጡት ነበር የመጣሁት ለመሆኑ ምን ያህል ሀብት አለህ? 2000 ወርቅ ያን እንግዲህ አስቡ 2000 ወርቅ 4000 ቢሆንልህ ደስ ይላል። አረ በጣም ደስ ይለኛል። 8000 ቢሆንልህ በጣም ደስ ይላል። በጣም ደስ 10000 እጅግ ደስ ይለኛል። እንዳንተ አይነት ድሃ አላየሁም። ለእኔ የምትሰጠኝን ገንዘብ ራስ ላይ ጨምርና ደስታ አንፈልግ። እኔ ሀብታም የማውቀው ያለኝን በቃኝ ነው የሚለው። ለዚህ ነው ስቃይ ያየነው ዓለም ላይ አሁን በቀኝ ካልክ አሁን ለምሳሌ ቅድም እኮ አልከው ድሮ 10,000 ብር የሚገዛው ዋጋና አሁን 10,000 ብር ምንም ነው፣ ተራ ነገር ነው። ገንዘብህን በቀኝ ብለህ ቁጭ ካልክ ቫልዩን ያጣል። የሆነ ጊዜ ዳታውን አይደለም እኮ በቀኝ ብሎ ቁጭ ማለት ሌላ ነው። ፍላጎትን መግዛት በቃ እኔ ቅድም እንደነገርኩ መስዋዕት ታዘዘ። አሁን ልበልህ አልኩህ እዛ በቃ የ50,000 ብሩን ቢዝነስ ቶሎ ነው አልሄድም። ለምን ገሌ ላይ ገባም ከ50,000 ብሩና ከዚህ የትኛው መጀመሪያ በልተህ ሄዳለህ። ሰው ብሩ ነው የሚያስበል። ይሄ ነው የሚበልጠው። እዚህ ውስጥ አንድ ነገር ቢበላሽ ታስተካክለው በ50,000 ብር ታስተካክለዋለህ አታበላሽ። እና ብዙ ጊዜ ወደ ኢትዮጵያኖች ብር እንጂ ጭንቅላት የላቸውም የምለው ለዚህ ብዙዎቹ ማለት አሉ ድንቅ ሰዎች። ብዙዎቹ ግን ብር ነው እንጂ ብር ማገልገል ነው የያዙት። በብር ሲገለገሉ አታይም። 40,000 ብር አውጥቶ ማስተካከል በሩ ላይ ያለውን ነገር ትቶ ልጁ በቫይረስ ተይዛ ታገኛለህ። እውነት አንድ ሀብታም አለኝ ሰፈር ግም ነው ግቢው የነሱ ገነት ነው። ከዛ ሄድኩኝ ስማ አሉ ይሄ ግን
የሚጎዳው እኛ ሳይሆን አንተን ነው አልኩት። እንዴት ነው? እኔ ግቢ እኛና ቫይረስ ተላምደናል። አንተ ግን በጎማ ይዘህ ስገባና ግቢው ሲደርቅ ብናኝ ያመጣል፣ ልጅ በሽታ ይዛል፣ ልጁ ራሱ በሽተኛ ይሆናል። ከዛ ወጪ ታወጣ። አታሷሽኝ። 15 ቀን አልፈጀም። ተመም 15 ቀን አልፈጀም። ልጆቹ ሁለቱም ልጆች የታመሙት ግን በአስፋልቱ ላይ ገብተዋል። እዛ ጋር ሲገባ እኛ ጋር ያቺን ባስ መዞሪያ የለም። ልጅ እንዳልካቸው ልጅን ነው የምነግርህ እንዲህ ያልኩት። የልጅ እንዳልካ እንግዲህ የሚገርም ነው። እንግዲህ እሱ ሲገባ ሬንጅ ነው የሚገባ። ያን ግሙ እንዳለ አስፋልት ላይ ይዞ ነው የሚገባ። ግቢያቸው አስፋልት ነው። ገባ ሲደርቅ እዛ ይላል። ከዛ ሲበና አይተዋል። ትንሽ ይህን እነሱ እንግዲህ በምንም ሽታ የማያውቁን ሰዎችን ያግም እኛ ጋር ያግም እንግዲህ አስቡ። ወረዳ ሁሉ አስቀርጬ አምጥቼ ነው እንዲህ ተናነቅ ያጸዳው። የሚገርም እና ይሄ ነው አሁን ያዛች ከወጥቶ ያችል በትንሽ ነገር ማድረግ ሲችል፣ ልጆቹ ግን እንግሊዝ ሄደው ታከመው መጡ። እኔ የምለው ግን ቆይ አሁን አንድ ጃፓን እምነት ቅድም የነገርከኝ እሱ በፊት እምነት ፈጥራ ሃይማኖት መሰረት ነው። ፍቅር ይዘው ቁጥር 2 እንዴት ነገር ኢትዮጵያ ወዴት እየሄደች ነው? ለምን አንድ ላይ ፖለቲካ ፓርቲ ማብሬት ታደርጉ ማለት የጃፓን ታዋቂ እምነት ነው። ታዋቂ ነው የጃፓን ታዋቂ ነው። አሁን ስለሱ ለማወቅ እጥራለሁ ነው ያልኩት። ምልክ ከሆነች መጽሐፍ ትንሽ እውቀት አለች። ከእሱ ላይ እንደተረዳሁት እውነት ፍቅር ምናምን ደስ የሚል ነው። ለኢትዮጵያ ወጣቶች ይመጥናል። ሞት አለው ግብረገብ ስነ ምግባር ያስተምራል። ሞት ለምን እንትና ትነሳለህ መልሰህ ወንድ ትነሳለህ ምናምን አላምንም። ሞት እግዚአብሔር ይሄን ነቀዝ ህዝብ እዛ ጎኑ የሚያስቀምጥ አይመስልም። ጭራሽ እዛ ብላሉ ያስቀምጥ አፈር ነው ያፈስበለሳል ስርዓት በቃ እንጂ ወደዛ መሄድ የለም። አሁን እርግጠኛ ነኝ በልዩ ለምን በአሁን ሰዓት ደግሞ 99% ለዛ የሚበቃ ሰው የለም። አዎ ይኸውልህ አንዳንድ ጊዜ እኔ ብቻዬን ገብቼ ብዬ ይደብረኛል። ገነት ጥሩ ሰው ነኝ። ምን ነው ልክ ነህ። እንደ አንዱ ወንክብኝ አንዱ ምድር ላይ ሌባ ነበር። ስማ ምድር ላይ ሌባ ነበር እና ምድር ላይ ደግሞ አሉ የተባሉ አባት ነበሩ አስተማሪ። እሳቸው ሲያስተምሩ እሱ ይሰርቃል። ከዛ ሁለቱም በአንድ ቀን ሞቱ። ከዛ ወደ ላይ እየሄዱ ለእሳቸው ገነት ለእሱ የገሃነም ካርድ ተሰጣቸው። ምድር ላይ እንደለመደው ሰረቃቸው። ወደ ላይ ሌባ ነው እያልክ ገነት ገባ። ከዛ ግን ብቻዬን አይደብረኝም። አንተ አባባላ ልነግረህ እኮ ነው። ደስ ከዛ ገባና ጀበረ ሰው አጥንት የደረቀ ጻድቃን ነው። እዛም ጸሎት ነው ምናምን ነው ሲሆን ጭፈራ ነው። ደርሶ የመጣ ሰው አስታውቃለሁ። ገነት ስማ መጣና ይነግራል። ጭፈራ ነው። ከዛ እኔ ይመጣ ነበር ላይ ሚካኤልን እኔ በስህተት ነው የገባሁት። እዚህ ቤት የነበሩት እኛ ሽማግሌ ጻድቅ ናቸው። እኔ የእሳቸውን ሰርቄ ስል ሊቀይር ከሳጥናኤል ጋር ይዟቸው እዛ ጋር ከሳጥናኤል ሊቀይሩት አባት ኑ አንቱ እዚህ ገነት ነው ካርዶትን ሰርቆ አይ እኔ ምድርም ሳለው ተሞኝቻለሁ። አረ ተመቻቸው ማለት ተመቻቸው። አይ ነው ማለት ጥሩ ነው። እሺ ብሮ ጥሩ ነገር ስራ አሬ ብሎ እንገናኛለን። አንድ ነገር ልንገርህ። አንድ ነገር እዚህ ስለኔ ደግሞ ብቻዬን ከፈጣሪ ጎን ሆኜ ብቻዬን ያንን ነገር ኢንጆይ ማድረግም አልፈልግም። ሆነስትሊ ብትመጡ ደስ ይለኛል። ሁላችንም ለኢትዮጵያንም ጥሩ ሆነን ግን ኢትዮጵያዊ ገነት የሚገባ ኢትዮጵያ ይኖራል ነው። ስንት ሰው ይገባል? አንድ ሰውዬ 600 ሰው ራሱ ቢገባ አለ ከኢትዮጵያ። ኧረ እንደው ከኢትዮጵያ ከ20 ሚሊዮን በላይ ይገባል። እዚህ ተሰቃይቶ እዛ እንዴት ነው ትቀልዳለህ? ግን የሁሉም ሀገር ጠባቂ አላቸው ዴቮ እና አንተስ በምቀኝነት ዙሪያ እስኪ አሁን እየሰማኸው ወይ ደግሞ የደረሰብህ አንተ እንግዲህ ዓለምን የዞርክ ሰው ነህ። ብዙ ሀገሮችን ዞራል እንደሰማነው አሜሪካ፣ አውሮፓ ከጫፍ እስከ ጫፍ የዞርክ ሰውዬ ብዙ በየሀገሩ ብዙ አይነት ምቀኝነቶችን አይተሃል አይደለ? እንዴት ነው እስኪ አንተ በራስም ከደረሰ ወይ ደግሞ ከሌላ ሀገር ዜጎች ላይ እያነጻጸርክ እስኪ ያጫውተን። መቀኝነት አለ ብዬ ነው የማስበው እኔ አለ። ሰዎች ዝም ብሎ ከመሬት ተነስተው የሚደብራቸው ይኖራል። አንተ ሲሳካል ነገር ስታገኝ ዝም ብሎ የሚደብረው ሰው አለ።
ይሄ የአስተዳደግ ውጤት ነው ብዬ ነው የማስበው። ቅድም ብያለሁ። አንድ ህፃን ልጅ ምግብ እያጎረስከው እያለ ብላ ስትለው አልበላም ምናምን ሲል ሚኪ ይጎርስባል፣ ወይ ደግሞ ሌምቦ ና ጎረስበት ስትለው ይጎርሳል። ማለት ስንወለድ ጀምሮ ምቀኝነታቸው ወይስ ቤተሰብ ነው እያስተማረ ያለው ብለህ የምታስበው? ቤተሰብ ነው እንጂ ስንወለድማ ንጹህ ነን የምንፈጠረው። ኦኬ ቤተሰብ ነው ራሱ ምቀኝነቱ ባህላችን የሚያደርግ ልጅ የሚያዩን እያየ የሚያዩን እኮ ነው የሚያድገው እኮ የሚያዩን እየሆነ እኮ ነው የሚያድገው። አባቱ ነው ያህል እናቱ ነው ያህል አካባቢው ነው ያህል ትምህርት ቤት ሲገባ ያህል። አሁን ፈረንጅ መቀኛኛል አንተ አይተህ ታውቃለህ? ምቀኝ ቤትኛው ማለት አለ ምን ያህል ይበዛሉ። ፈረንጅም ይበዛል። ፈረንጅም ግን ብዙ ሰዎች የራሳቸው ላይፍ ነው ፎከስ የሚያደርጉት ነጮች። አይታወቁ ጎረቤት እንኳን አታውቅም ነው የራሳቸው ላይፍ ላይ የራሳቸው መንገድ ላይ የውጭ ሰው እንደዚህ የሰው ላይፍ እንዲህ ጽልቅ አይቀበልም። ልንገርህ ላይፍ ስታይል ራሱ አይመችም። 16 ሰዓት ሰርተህ ደክሞ መተህ ስለሌላ ሰው ታስባለህ እንዴ? ደግሞ ትተኛለህ። እኛ እኮ የሚሰሩት እንዴ 16 ሰዓት ነው የሚሰራው። ቆይ ከዚህ የሚሄዱት አርቲስቶች ምናምን እዛ ስንት ሰዓት ነው የሚሰሩት እነሱ? አሜሪካ ሄደው የሚቀሩ አርቲስቶች እነዚህ ትልቅ እንትን ነው። ይሄ ይሰራሉ እንዴ? አብዛኞቹ እንደኛ ነው የሚሰሩት። ይሰራሉ ፓርኪንግ ካርቶን ይሸከማሉ። ጭፈራ ልጅ ይዘፍናሉ። ከዛ እውነቱ ነው 3 የማይበላ ህዝብ ላይ መጥቶ ይጎርራል። ጠዋት ተነስቶ 7 ይሰራል። ከዛ ከሰብን ማለት ሱፐር ማርኬት ሁላችንም ሰርተን ያለፍንበት እኔ አልቀየማችሁም እንትን ማለት ነው። ከአሜሪካ ማን እንደማደንቅ ታውቃለህ? መጀመሪያ አርቲስቶቹ ጠዋት 7 ይሰራሉ፣ ከሰዓት ካርቶን ይሸከማሉ፣ ማታ ደግሞ ዘፈን ምንም ይዘፍናሉ። ሄደው ወይ እሱን እነዚህ ቶፕ ይባሉ አርቲስቶች እዛ ሰዎች አሉ ያ ቶፕ ይባሉ ማለት ነው። የተቀበሉ ቲክቶከሩ በቃ ትክክለኛ የአሜሪካ የሱ ግን ትንሽ አበዛው። አሜሪካ ሄዶ ሚጥሚጣ በእንጀራ የሚበላ ብቻውን እሱ ብቻ ነው ያየሁት። ዳዊት አለ ዳዊት እንደታ ነው ምናምን ባል በጣም ቲክቶክ ላይ ፌመስ ነው። ይኸውልህ በጠዋት ተነስቶ ወጥ ይሰራል፣ ድንጋይ ይፈልጣል፣ ዛፍ ይቆርጣል። በጣም የሚገርም የሁሉ ስራ መስራቱ የለም፣ የማይሰራው ነገር የለም። ቅቤ ያነጥራል። ልብሱን ራሱ የሚያጥበው ወንዝ ውስጥ ሄዶ እዛ አሜሪካ ረሳችሁት ይላል። ይሄን ነገር እሱ እያንዳንዱ የአሜሪካ ስራው የሚያሳየው ልጅ ኢትዮጵያ ቆርጦ ወንዝ አይታጠብም። ያሳየው ነው አሜሪካ ያሳየን ምን ይሄን አፈቃችሁ እኔ ቅጠል ግቢ የሚያጸደው ወይኔ ስወደው ተመቸን በጣም ግን ትንሽ ያበዛው አይደለም ነው ያበዛ። አንድ ቀን ያደረገ መሰለህ አንድ ቀን ስራ እየሰራ አሜሪካ ማለት ያው ቴክኖሎጂ ያለበት እዚህም አለ። ይኸውልህ ስራ እየሰራ እያለ ምሳ ሰዓት ደረሰ አለና ዞር ሲል እዛ ቅጠሎችን እያጨደ እያለ የሆነች ቃሪያ አየ። ቃሪያውን አነሳት በጠሳት። ከዛ ቲማቲም ከየት እንዳመጣ አላውቅም፣ ብቻ ዘይቅሉለት ፈጣሪ የሚሰጠው መሰለኝ። ሄዶ አነሳና ከኪሱ እንጀራ ወጣና ይሄ ነው የምበለው ምናምን ነገር አለ ማለት ይመቸው። ይሄ ለኮንቴንት ለኮንቴንት እኔ ለኮንቴንት በጣም ነው የምወደው ዳዊት በጣም አሪፍ ነው። ሲጥለኝ አይደለም ግን ያንተ ዘመን እኮ ነው አለ በጣም እየሰራ ሀብታም ነገር ነው። ለምን እንደሆነ ታውቃለህ? እንደዛ የሚሰራ ሰው ሀብታም አለመሆን አይችልም። አሜሪካ ላይ ጠንካራ ሰራተኛ ስራ ይሰራል እንዴ? ዳዊት አይደለም አሜሪካ ኢትዮጵያ ቢኖር ሀብታም ነው የሚሆነው በእንደዚህ ያሰራሩ። ለምን እንደዚህ እየሰራ ጀግና ሰራይልከም ለኢትዮጵያኖች እዚህ ለምግብ አያወጣም ብር ያወጣል፣ ግን ለኮንቴንት ይመስለኛል እንዳረሱት አንዴት አትርሱት እንደማለት ይመስል። ትንሽ ግን አንዳንዴ ያበዛዋል። ሚጥሚጣ በእንጀራ ሲበላይቸው ማለት አስፓልት ላይ ቁጭ ብሎ ሃይዌ ላይ እንጀራ በሚጥሚጣ በላ። በቃ ጀግና አንዴ እሱ አስተማሪ ነው። እኔ በምን እንደሚጠመኝ ታውቃለህ? እዚህ የሚመጻደቁትን ገብቷል። እዛ ጋር እዚህ ገብቷል። እዛ እንደዚህ ነው። አንደኛ ላይፍ ስታይል ሊሆን ይችላል። እኔ ሀሳቤ ቶፕ የተባሉ አርቲስቶች
ኮሜዲያንስ ፐብሊክ ፊገር የምንላቸው እዚህ ሀገር ላይ አሜሪካ ሄደው ኖርማል ስራ ነው የሚሰሩ ካርቶን ይሸከማሉ ስትለኛ አንተ ነው ይሸከማሉ። አዎ እንዴ አሜሪካ እሱ ነገር በጣም ዘፋኝ እኮ ዘፋኝ የኛ ዘፋኝ ምንድን ነው እንደውም ተራ ነው። የተማረን ዜጋችንን እኮ ነው አሜሪካ ወስዳ ዶክተርኔት ያለው ፒኤችዲ ያለው ምን ያለው እዛ ሽንት ቤት የሚጸድቀው አይደለም ነው የተማረውን ምን ያ ነው እዛ ስራ ክቡር ነው። አሁን እኛ ኢትዮጵያኖች ነው ጉረኛ የሆነውና ቀደም ያልኩ ምቀኛ የሆንበትም ምክንያት ይሄ ነው። እኔም ፕሮፌሰር ሆኜ አሜሪካ ሄጄ ሳምባጥም ብር ነው ብር ካለው እዚህ ኖርማል ነው። ፕሮፌሰር ሆኜ ኖርማል ብር ካለው 10,000 ከማለ ነው ዘርቻለሁ እኮ 10,000 ከማለ ነው ሰውዬ ሙራድ ተሰለኛለሁ። እንዴት ቲማቲም ነው በሳጥን እኮ ገባኝ ነው መሸጥ ነው አይደለም። አታስቁኝ። ተቀጥሬ ነው። አይ ኖ እርሻ ቦታ ላይ እጄ ተቀጥሬ ኖርማሊ በጣም ስራ ኖርማል ነው። እኔም ስራ እኔም ደስ ይለኛል። ድንቅ ነው። ኢትዮጵያኖች እዚህ ስራ ልብስ ቆሽሻል ብለን አእምሮችን ቆሽሽ ቁጭ አሉ። የቲማቲም ማዛ ውስጥ ነበርሻ ፍሬንድ እና ቲማቲም ለብረብና አይ ብር ካለው ምንም ስራ ይሰራል። ኢትዮጵያ አንተ እንዳልከው እዚህ ያው ለምሳሌ አሁን አንተ ስለ አርቲስቶቹ የምትናገር እኔ በገባኝ መንገድ ልንገርህ ይቀራሉ። እዛ ሲቀሩ ምን እየሰሩ ነው? ሾው አዘጋጁ ዘፈና ለምንድን ነው ብዬ ይገረማል። ይሄን የመሰለ ታለንት ይዘው ጥፍት ለምንድን ነው የሚሉት ስል ፓርኪንግ ይሰራሉ አለ። አዎ እኔ ልነግርህ ነው። አሁን ኢትዮጵያ ውስጥ በጣም ታዋቂ ዘፋኞች አሉ አይደለ? እነ ቴዲ አፍሮ እነ ጎሳዬ ታፕ የሚባሉ እነሱ አራዶች ናቸው፣ ብልጥ ናቸው፣ ነጋዴዎች፣ ጎበዝ ነጋዴዎች ናቸው ብዬ ነው የማስበው። ከአርቲስትነቱ ባሻገር ማለት ነው። ሄደው ኮንሰርት አዘጋጅተው ለጥሎ ወደ ኢትዮጵያ ይመጣሉ። ከዛ በኋላ ስራቸው ላይ አርት ነው። አሜሪካ አርትን የምታጠፋ ሀገር ነች። የምሬ ነው የምነግርህ። ብዙ ጊዜ ለምን እንደሆነ ታውቃለህ? ምርጥ ዘፋኞች ሄደው ዘፈናቸውንም አቁመው በድሮ ዝናቸው ነው የሚኖሩት። አብዛኛው አርቲስት ካየ ልጠራልህ ይችላሉ። ጂጂ፣ ቴዎድሮስ ታደሰ፣ አበበ ተካ በጣም ብዙ እዛ ጠፍተዋል አይደል? ምን መሰለህ አርት የለም። አርቱን ደግሞ አርት ችሎታው ሳይኖራቸው እንዳይመስልህ እነዚህ ሰዎች ጊዜ የላቸው። ፕላስ ደግሞ አርቱ ራሱ ያለው እዛ በቆየ ቁጥር ማለት ነው አሜሪካ በቆየ ቁጥር ቢል ስለሚበዛብህ ዘፋኝ 7 ቀን ደግሞ ጭፈራ የለም። አሁን ከተለመዳይ ነው። ስለዚህ ወጥተህ ትሰራለህ። ማንኛውም ሳታሰራለህ በትምህርት በስኪልስ በእናንተ ስላሉና ያው የማንኛውም ኢትዮጵያኖች ደግሞ እኛ አብዛኞቹ አርቲስቶች እንጂ አርቲስቶች እንደዚህ የዚህ ሀገር አርቲስቶች የተማሩ አይደሉ። እኔ 10 ዘፋኝ አላውቅም። የተማረ ዘፋኝም ሆነ ድራማ ሰሪ የተማረ ማለት ነው። ይያረ እንደዚህ ማለት ስምንተኛ ክፍል ደረስክ ከማስ ነው የመጣ አወራቸው ራሱ ኮርቲስት ነው። አይ ነው ነገሩ ለቆ መሰለ አልተማራቸው ስራቸው አልተማሩም እንዴ? እኔ እንደዛ አይ አርቲስት አይደለም አንታች ትስለኛል። እኔ ተመሰለ ዳጋ ፊደል ቆጥረናል። ከዛ ዩኒቨርሲቲ ገብቶ የተማረ ሸፍቶ አላወኩም። ዘፋኝ ነው አግኝቻቸዋለሁ በቲቪ እና ግን አሁን ምን መሰለህ ለምንድን ነው የማይማሩት? አይ የማይማሩት ላፕቶፕ ትገዛለህ። ማክ ላፕቶፕ ገዝተህ ሰሞኑን ቴክኖሎጂ ነው በኤአይ ጭራሽ ብዙ ዘፋኞችና ብዙ አርቲስቶች ጥበብ እንዳለ ውስጣቸው አርቱ እንዳለ የሚያውቁ በልጅነታቸው ነው። አሁን ለምሳሌ በአንድ ዘፋኝ ውስጡ ዘፈን ታለንት እንዳለው ምርጥ ጉሮሮ እንዳለው ሲያቅ ገብቷል። ዘፈኑን ያቆመዋል፣ ዘፈኑን ይጀምራል፣ ትምህርቱን አቁሞ። ለዛ ነው አያስተውሉ ለመሳ ማስኬድ በቃ ቢማሩ ጥሩ ነው። እኔ የተማረ ማውቀው አርቲስት እኩል 4-5 ነው። ለመሰለ እኛም ማለት ነው ስለ ዩኒቨርሲቲ ታሪካችን እናወራለን ምናምን ነገር አርቲስት ጋር እንደዛ ወራ እኮ ለምንድን ነው ስላልተማሩ ያልነበረበት። አሁን ግን ደስ የሚለው ነገር የተማሩ አርቲስቶች እኔ ቬሮኒካ ተምራለች። ቬሮኒካ ተምራ መቀሌ ዩኒቨርሲቲ ስትዘፍን ነበረ። እየተማረች ነበረ ግን እየዘፈነች ነበረ ማለት ነው። አይ በጣም አሪፍ ስለቀ ነበር እየዘፈነችው ሌላ በጠና ሰዓት እሷ ነገ ፈተና ነው። እሷ አብዱኪያር አይገስ አብዱኪያር የተማረ ነው አሉ። አይ ጥቂት አሉ። ተማረስ እንዴት ዲግሪ የያዘ ለማለት ነው ወይስ የሆነ ምንድን ነው? ወረቀት ካለ ገዝቶ ትምህርት ቴክኖሎጂ እኮ ነው። ትምህርት ቤት ሄደ
ዲግሪን ይዘህ ስለመጣ ተምረሃል አልልህም። ስራ ደደብ ከሆነ አልተማርክም። የተማረ ደደብ ልትሆን ትችላለህ። ተግባር ነው የሚወስነው። ተግባራቸው አጋልን የሚገለን የተማረ ግደለም። እሺ let me ask you something እነዚህ አሁን ያላችሁ አርቲስቶች ጠፍተው እውነት ነው በጣም የሚገርም ነገር ኮንተንት ስለሚጠፋ ነው አንዳንድ የሚጠፉት። ባህሩ አሳው የሚኖረው ባህሩ ሲኖር እኮ ነው። ስለዚህ አሁን እዚህ ጭው ያለው የት ነው? እዚህ ነው። ታሪክ ያለው የት ነው? እዚህ ነው። ኮሜዲ በጣም የሚደበረኝ ኮሜዲያኖቹ አሁን የአሜሪካ ውስጥ ያጓጓል ነው ስትል ስራ ነው በቃ ቢዚ ነው። ጂጂ የሚያክል ዘፋኛል እንዴ? ቴዎድሮስ ታደሰን የሚያክል ዘፋኛል? የምሬን ነው። አልበም እንኳን ሰሩ አሜሪካ ከገቡ ለምን ይመስላል? ለምንድን ነው ድምፁ ጎሏቸው ችሎታ ጎሏቸው? ጂጂ እኮ ግጥም ዜማ አትቀበልም። ያኔ መሰለ ታለንት ለምን ጠፍቶባት አይደለም። እዚያው ግጥም የሚያገቡት በተለይ ኢትዮጵያኖች ብዙ ግጥም ያገባሉ። የቢልባ አሳብጫ ትክክል እና ሶርስ ኮሜዲያን እኔ ከበበው በጣም ታደንቀው ታደንቀው ማንተ በአርት ፈጠራ ውስጥ ሂሳብ ሲገባ ትጀዝባ አርቶች የሀገራችን ዘፋኞች ምናምን ገብተዋል። ወደ ቢል ሲዘዋወሩ ከሂሳብ ጋር ሲሆን አይምሯቸው ከእንደገና ቅድሜ ያለ ነገር አለ። በርገር ደደብ ያደርጋል። በርገር ተበቃሽ ነው የሚበሉት ይደረጋሉ። ወዲ ሞዴል አይምሮ ይደድባል። በቃ ሮቦት ነው የሚሆነው። ከዛ ኢትዮጵያ አሜሪካ ያለው ለምሳሌ ምግብ ያደድባል። የኢትዮጵያማ አስተዳስለዱ አሁን ውስጥ እንጀራ እንኳን ስንገባ ስታዋቸው ስሚኪ አርቲስቶቹን እንደዚህ የሰራው ትላለህ። የጤፍ አባበግኔ ሳይሰላም እላለሁ። እዚህ በጣም አድራ ነው እንደዛ አለ። እኔ እንደ ስራክ ነው የማደንቅህ፣ የማከብርህም የማላከብርህም። እዚህ ጋር ለምን ዓለም ሁሉ ቢንጫጫልህ የኔ አመለካከት ነው የምልህ። ፋውል በህይወትህ ላይ ፋውሎች ከሰራክ እኔ የኢትዮጵያን ከዚህ በፊት ነግሬህ ሊሆን ይችላል፣ ለሰውም ተናግሬያለሁ። ስለዚህ ቴሌቪዥን ላይ ምን ቲቪ እማላይ አብዛኞቹ የኢትዮጵያ አርቲስቶችን ስለምንቃቸውና እነሱን ላለማየት ብዬ ነው። እውነቱን ነው የምነግርህ። ዝርዝር ከገባሁ ፖለቲካ ውስጥ እገባለሁ። ዝርዝር አልገባም፣ ግን በእነሱ ምክንያት ያጣሁት ፋሚሊ አለ ብዬ አስባለሁ፣ ያለ ስራቸው ገብተው። ስለዚህ እነሱን ማየት አልፈልግም። የማከብራቸው ግን ብዙ አሉ፣ የምንቃቸው ይበዛሉ። ግን አይ እኔ ከበበውን አታደንቆም? ከበበው እኮ በጣም እዚህ ቢኖር ጭዌው ኮሜዲውም ያለው አሁን ኮሜዲያኖቹ እዛ ሲሄዱ ጥፍት ቢሉት ለምን መሰለህ ብሎ አሁን ወደ መጠጋቤ ደግሞ ጋሽ ፖሊሱ የሚለው ዘፈኑ ላይ መጨረሻ ያው ሚኒኔም ጋሽ ፖሊሱ የመጨረሻ ስራው ነው አይደል? ሚኒኔም እንግዲህ መግባታችን እዳችን ጠንክረን ካልሰራን ያ ትልቅ ሜሴጅ ነው። ሀገር ውስጥ ማን ያዳመጥ? ለምን ብቻ እነሱ የሚቀጡ ማፈረ ሄዶ ሲለምን ከእርሻ ተመለሶ ያጣውና ወደ እርሻ ፓርኪንግ አላግባብ የሚቆሙትን ያንን ያደረገ ድንቅ ነገር እና እንደዚህ ሰዎችን አንቀበልም እኛ ኢትዮጵያዊ አንሰማም። ስለዚህ ነው አሁን እንደዛ ሄዱና አሜሪካ ይከሽፋል። እኔ ምን ቅድም ስትናገር እነዚህ ሄደው ፓርኪንግ ይሰራሉ፣ ካርቶን ይሸከማሉ፣ ተመልሰው መጥተው ይጎራሉ አለ። እንደዚህ የሚያደርግ ዲያስፖራ እውነት አለ? የለም። ማን ቤት አላዛ እንደዚህ ሌምቦ ነው እኔ አሁን ለማን ነው የምጽፈው? ለጉዳይ አልጽፋም። ሀገራችን ዘፋኝ አልኩህ። አሁን የመጡት ለአፋር ጋር ሳማረሽ ወይም ቢንጃ ሸክሸክ ስቃለኝ አይኔ እንደዚህ አይነት ዘፋኝ ናቸው። ዘፋኝ ቆይ እኔ ዘፋኝማ አለ ስለማሰማ ነው ዲያስፖራውን መጥቶ ማለት ነው። ሚኪ ዲያስፖራ ከይላክ መጥቶ ቤት አንዳንዴ ቤት አላርፍም ይላል። ሆቴል ያርፋል። አንዱ ዲያስፖራ እንዴ ያደገበትን እዛ እንደ ያደገው እዚህ ቤት በልቶ እዚህ እንትን ብሎ ምናምን እንዴት ሆቴል ላይ ይላሉ። ግን እሱ እንዳይጣላ ብሎ ሊሆን ይችላል ከነሱ ጋር ላይፍ ስታይላቸው ተለያይቷል። ላይፍ ስታይላቸውን ተለያይቷል። ስለ አንድ ሰው እኮ እኔ አሁን ለምሳሌ ዝም ብለህ አንድ ሰው ብድግ አድርገህ አሜሪካ ወስደው 10 ዓመት 15 ዓመት ሲቆይ ከዛ ካልቸር ከዛ ላይፍ ጋር ይግባባል። መሰረታዊ ኑሮ ይቀየራል። ማይቀየር እኮ ሰው የለም። እዚህ ሲመጣ አሁን ለምሳሌ ይሄን ነገር አልወደውም ሲል እንዴ ምንድነው እሱ ከአሜሪካ ስለመጣ ሳይሆን በቃ ስላልወደደው ነው። የሆነ ላይፍ የተቀየረ ላይፍ አለ፣ የሆነ ነገር አለ፣ መረዳት አለበት።
ስለቤት መጥቶ እዚህ ያለ እንደ እዚህ አንጥፎ ተኝቶ እዚህ ከኛ እዚህ ሆኖ እንዴት ነው ለምን ሆቴል የሚይዙ? ይሁን የንግግር ልዩነት አለ፣ የካልቸር ልዩነት ተፈጥሯል። የንግግር ራሱ እሱ የሚያወራው ሊያስቀይማቸው ገንዘብ ራሱ ገንዘብ ማግኘትና በህይወት ላይ ጓደኛ የነበራችሁ ሰዎች አንዱ ገንዘብ ሲያገኝ እኮ ህይወታችሁ ይቀያየራል። ይሄ ያ ሰውዬው ስለፈለገ ሰው ግድ ነው። ለምሳሌ አሁን አንተ የ40 ሚሊዮን ብሎ ተሪ ቢወጣል ዛሬ ተነስተ አዋላ ትቀይራለህ። ደላላ ጓደኛ ይኖርሃል፣ በቤት መግዛት ባለሀብቶች ጋር ሄደህ በቃ ኑሮ ነው የሚቀይር፣ ውሎ ይቀይራል። ይሄ ሰው ተቀይሯል። አንድ ዲያስፖራ ያለው ነገር ምንድነው? መጥቶ እዚህ ጉራጭ ያሉ ሲለኝ ነው ቸርችረዋል። ልንገርህ እዚህ መጥቶ በባስ ቢሄድ ማይገር ቤት እንኳን ልነግረው በሚኒባስ አሜሪካ እዚህ መጥቶ በባስ ቤት ዝቅ ብሎ ቢል እንደ በፊቱ እነ መሬት ላይ ቢተኛ በባስ በሃይገር ምናምን ቢሄድ ሰፈር ውስጥ ዲፖርት ተደርጓል ነው የሚሉት። ገብቷል? ዲፖርት ተደርጓል። ናፍቆት እኮ ይችላል በባስ ሄድ የሆነ እስቲ የገጠመን ነገር ንገራቸው። አሜሪካ ካርቱን ትሸከም ነበር። ባቡር ጠብቃ የምትሄደው ኢትዮጵያ መጣ። ያቺ ጎጆ ውስጥ መተኛት እንደውም ሴቭ ማድረግ ነው ያለብን። ለእናት አባቶች ሊዝናና ከመጣ እዛ ላይ እንደ ካሊፎርኒያ ምርጥ የምታዩበት እነ ቺካጎ ሀገሩ ከናፈቀውስ ሀገሩም እኮ ይናፍቀዋል። መደብ ላይ ስለተኛ መዝናናት ይጎላል። እዛም እኮ መደብ ላይ እበት ናፈቀኝ ኩበት ናፈቀኝ እናቸዋለን። ግን የምር ይናፍቃል። እበት ይናፍቃል። ሽታው ደስ ሲል ኩበት በአንተ አይናፍቀውም። ለምሳሌ በእናንተ ጄንሽ በፊት ህፃን ሆኜ ትዝ የሚለኝ ራሱ መደብ ላይ ስተኛ እበት ይደቀለቅ እና ሽታው ይሁን ደስ ይልሃል። የምኑ ገብቷል? አሁን አታውቀውም ስላልኖርክበት አታውቀውም። አሁን አንተ ስለ ሽቶ ብትነግረኝ አይገባኝም። ገባል? አይገባኝም። አሁን መንሱር ስለ ሽቶ ቢያወራ አይገባኝም። ከመለከ ነው የምነግርህ አላውቀውማ። ስለዚህ የእኛውንም አንተ አታውቀውም። እኔ ነገር እኮ በተለቅልቁ ቤት ሲለቀለቅ አውቃለሁ። ቤት ሲለቀለቅ ይቻላል። ሴራሚክስ ሳንጆርቅ አንገባም። ከዛ ሽታው ደስ ይላል። ያ ሽታ አሁን እነዛ ሰዎች ያን የወጡት ገብተዋል። ከአንተ በፊት ወጥተው ያገኛቸው ሰዎች ያን ያውቁታል። ኩበት ሴራሚክ ጠፍቶ ነው ወይ? ሴራሚክ የለም እንዴ? እንደዚህ የሚለጠፍ ለምን? ሴራሚክ አሁን መጥቶ እንኳን ስማውት የተጠፈበት ቤሳል አሁን ተገብቶ ሴራሚክ ሱቁ አንድ እንደዚህ የደመደም ስለፈታ አንድ ጥያቄ ልጠይቅህ። አህያ ካለ ፋንድያ አለ፣ ፋንድያ ካለ እበት አለ። አሜሪካ አህያ የለም አይደለም? ፋንድያ ማለት ይለያል እኮ አይደለም? አያ ፋንድያ ለብቻው ፋንድያ ያያቱ የአላቅም ላምና በሬ ነው። ላምና በሬ ነው። ሁለተኛ እዚያ እነሱ የት ነው የሚበሉት? የፋብሪካ ስለሚበሉ ከበትነት ወደ ራሱ ደርቆ ነው የሚወስደው። የዚህ የሴራሚክ የምናምን የታይልስ ሱቄዎች የሉም እዚህ ኢትዮጵያ። ታዲያ ኦ ማይ ጉድነስ ብር የለም። እንዴት ነው አሜሪካ ውስጥ አለ የተባለ መኪና ብር የለም። ኢትዮጵያ ውስጥ አሜሪካ አለ የተባለ አይነት ሆቴል አለ ብር የለም። ኢትዮጵያ ውስጥ አሜሪካ አለ የተባለ መዝናኛ ቦታ አሉ ግን ብር የለም። ኢትዮጵያ አሜሪካ ውስጥ የምትበላቸው ምግቦች ኢትዮጵያ ውስጥ አሉ ግን ብር የለም። ይሄ ነው እና ሁሉም አሜሪካ ሲሄድ እየጠፋ ካርቶን የሚሸከመው አለ። ቪዛ አስመትታችሁ ብር ብላችሁ ጠፍታችሁ ወደ ኢትዮጵያ ማትችሉ። ስለዚህ ግን ይጎራሉ መጥተው ያጋጠመትን ንገረኝ። እጅን በጓንት አልጨብጥም ያለኛል። አይ እንደዚህ አሜሪካ ቫይረስ ነው
አረ እንደዚህ ይቆይ። እሺ ዴቭ ሳክስ አንተ የምትታወቀው በጉራ ነው። ዴቭ ሳክስ እሺ ዴቭ የሆነ ተዋሪ እንደዛ ቢሆንስ ነው አዘቆይ ካመዘረ አጋጥሞ ከቀን አሁን አንተ ኢምፕረስ ያደረገ የሆነ ሰው አለ ልክ እንደዛ ማረ እንደዚህ ሰው አልጨበጥ የሚል ሰው ካሜራ ነው እንደዛ አይደለም ምልክ አንተ አክት የምታደርገው መጀመሪያ ሶሻል ሚዲያ ላይ ስመጣ የምታረጋቸው ነገሮች የራሴ ላይፍ ነው ኢትስ ማይ ላይፍ ነው ያ ኦፍ ኮርስ ምን ነው እንዲያቸው እዛው አሜሪካ ስትይ ስንት ጊዜ ቆየ? 2 ዓመት ምናምን ነው የቆየሁት። 2 ዓመት ግን ማለት አይመሮ በትክክል ያስብ ነበር። እንዴት ያስብ ነበር? እኔ አይቲ በቃ አይቲ ምናምን መስራት ምናምን ይሄ መስራት ስራ ምናምን እንዳልኩ ያቺ ነገር ነበር። እንዴት አልቀየረም ማለት የዛ ሲስተም ማለት የኢትዮጵያ የነበረ እንዋደዳለን፣ ሰዎች እንዋደዳለን። ሲነኩ ሶሪ ይሉሃል፣ ቴንኪው እንባባላለን፣ ጊፍት እንሰጣጣለን። ዓመት በዓል ሲደርስ ሰው የሆነ ነገር ሀዘን ውስጥ ነገሩ አንደርስታንድ ያደርግሃል። ነጮቹ በሆነ ነገር ያግዙሃል። እንደዚህ በቃ ተዋደን። እኔ እጅግ የሚገርም ፍቅር ስመጣ ሌምቦ ያለቅሳሉ ነጮቹ ጓደኞቼ። ለምንድን ነው የሚያለቅሱት? ፍቅሩ ነው ገባ። እኔ በጣም ነው ምን ነበር መሰራው አሜሪካ ዴቮ እንደሰማሁት አንዳንድ ኢንቨስትመንት ካርቶን አልተሸከምኩም። አንተ እንዳልኩህ ካርቶን መሸከም በየትኛው አቅሜ ነው ካርቶንስ ብሸከም? ካርቶን ባዶ እኮ ነው። ብዙ ካርቶን ራሱ ወንፊት ይወርሰው። ቆይ በእንትን በፎርክሊፍት ምናምን ለምንድን ነው የማይነሳው? ካርቶን መሸከም አሁን እሱ የሚለው እኮ የለም እዛ ጋር ሲጀመር ካርቶን መሸከም በማሽን ነው የምታነሳው። ድሮ ምን ይባል ነበር መሰለህ? የፈረስ ጥርስ ይፍቃል ምናምን ባሉ ግን ነገሮች የፈረስ ጥርስ ስራ የለም አሜሪካ። አይ አንድ ኮሜዲያን ግን አንድ ኮሜዲያን ፈረስ አለ እና ያ ፈረስ አበሾችን ሳይ ይላል አሉ። ማለት ፈረሱ ማለት አንዱ ደግሞ ሰሞን የሚያጸድት ማን አንዱ አሜሪካ ጠንካራ በጣም ስለ አንድ ነገራችሁ አበሻን ጠንካራ አንድ ስራ ላይ ረጅም ዓመት ይቆያል እንጂ አይቶ ላይ ቀየር እንጂ አተጉሎ ማሰራ ደግሞ እዛ ይሰራል። በዚህ አጋጣሚ ሌምቦ የአሜሪካ በረዶ ላይ በባዶ እግር ትሄዳለህ። በባዶ እግር አታርግነው ነው ታድሉ የምታየው ማንም በዊንተር ያገርኩ ምንም እኔ ትም በረዶ ሲባል ገብቶ ምን አይነት ብርድ እንደሆነ ናዲያ ወሰደኝ። ናዲያ ነው እንግዲህ በረዶ ግግር ያለበት እሱ ይሄዳል። የማዶን ተራራና አረናት ቪዛ እንዴት ማሰጠተኔ ልጅ አሜሪካ ላይ እኔ ኢሹ ማድረግ እችላለሁ። ግን ሌምቦ እኔ ዱባይ ነው አሜሪካ አልፈልግም። ዱባይ ሲበት ይላል ዱባይ እሄዳለሁ። ዱባይ በዛ ሙቀት በዛ ግለት ላይ ቆሜ አሳያቸዋል። ከዛ ደግሞ አሁን እንዳልኩ ኢማዲያ የበረዶ ግግር ያለበት ጋር ወሰዱኝና ደግሞ እሱም በግሬ ላሳይና የዓለም ላይ ከዛ ይወራረዱኝ። እኔ ያለብንም ዱባይ ዛሬው ፕሮግራማችን የምንዘጋው በምን እንደሆነ ታውቃለህ? ሌምቦ ዱባይ የመውሰድ ቻሌንጅ። እስቲ ሌምቦ ቢያንስ ለ40 ደቂቃ አይችልም እንዴ? በ50 ምናምን ዲግሪ እንዴት ነው? 40 ቀን ያቆማሉ። በጣም ይከብዳል እኮ። አሁን 40 ቀን እቆማለሁ አልኩ። በራው 15 ደቂቃ በኋላ ተለብሰ ጫማ አሪዞና በጣም ሙቀት አለ። አሪዞና እኔ አሁን ካየኋቸው በጣም ሙቀት ዴንቨር፣ ላስ ቬጋስ በጣም ሙቀት የምላቸው ሁለቱ ናቸው። ቴክሳስ አለ በጣም በሚባል በጣም ምንም እኔ ቴክሳስ ቺካጎም ፎር ዛት ማተር እኮ በሙቀት ሰዓት ኃይለኛ ነው ሙቀቱ። ሁሉም ጋር ሙቀቱ አሁን ዱባይ ላይ በ40 በ50 ዲግሪ ላይ ሌምቦ መሄድ አይችልም። እሄዳለሁ እያለ ነው። ስፖንሰር የሚያደርገው ሰው እንፈልግለት። ከዛ ተመልካቾቻችን ፈልጉልኝ በእውነት እሱ ቻሌንጅ ጀምሩ። በቃ ክቡራትና ክቡራት እንግዲህ ይቀጥላል። ጭዌ አሁን ዛሬ ጊዜ ገደበን። አንደኛ ሳንዘጋጅ ካርቱን ያልከውን ነገር አንደኛ ገጠመኝ ነው የተገናኘ ነው። በስንት ጊዜ እንደገጠመኝ አስበንም ከባለፈው ዶናልድ ግሪክ
ትዝ ይላል እንጀምራን ቀረጻ እሱም በአጋጣሚ እሱም የዛሬ 2 ዓመት ቀረጻ ኢትዮጵያ አራት ነው 2 ወስዳችኋለሁ ብያለሁ። ለምን አብረን ነው እንጂ ልንጎበኝ ቻይና እንደ ሀገር ኢንቫይት እናደርጋለን አለው። እኔና ክርስቲና ወከራ ክርስቲ በጣም ግን አሜሪካ ላይ ያለችው በቃ አጋጣሚ አሜሪካ ካለሽ ክርስቲ ሁለተኛ ልጅም ወልዳለች። ሁለተኛ በቃ አሁን ሁለተኛ ወለደች። የዱባዩን ጉዞዬ እንግዲህ እንድታመቻችን እፈልጋለሁ። በዛ ቲክቶክ ከፍቼ እመጣና ላይቭ እሰዳደባለሁ። በጣም ቴንኪው አይዞህ በእናትህ በጣም እኔ ናፍቃችሁ ይሄ ጨዋታ ይሄ ነው። ሌላ ጊዜም እንደዚህ እየመጣ ሌላ እንግዳን ካለ ጸድ ጨዋታ በነገራችን እዚህ ጋር ርዕስ የለም። 100 ሰው አዘጋጅልኝና እንደ ኬተሪንግ ነገር ምግብ ሸራተን ለ100 ሰው እስቲ ከስቱዲዮ በኋላ አውርተን 100 ሰው ለመጋበዝ እንትን ቆይ በኋላ እናወራለን። አንድ ሺህ ይሻላል። እንትን በል ዴቦ ለሱ ቲክቶክ ሊጀምር ላይቭ እንዴት እንደሚገባ ላይቭ ገብቼ አሁን ብዙ ብር ታገኛለህ። ቻሌንጅ አድርገውልኝ እኔ አሁን ምን መሰለህ በአንተም እንድታስተላልፍልኝ የምፈልገው ከዱባይ ጉዜ ቀድሞ ሻማ ማምረቻ እፈልጋለሁ። ለእሱ አሁን ቻሌንጅ ስንት ብር የሚያስፈልግህ? እሱ 100,000 ብር ነው የሻማ ማምረቻ እንዴ እና በቶሽም ቲክቶክ ላይ እናስባለን። ገዝተው ይስጡኝና በእውነት ከዛ በኋላ እኔ ዱባይ ላይ ሂጅ ቆሜ ያሳያቸው። በእውነት ሌምቦ ሲሪየስሊ አሁን ያልከውን ነገር ቲክቶክ ላይ የምናወራለን። ፎርሹ ቲክቶክ ላይ ጀምረን በቻሌንጅ እናደርገዋለን። በቃ ቻሌንጅ በጣም ይረዳዳል። ቲክቶክ ላይ ያለ ሰው በተለይ ውጭ ሀገር ያለው ያስቆራ በእውነት አካውንት በእኔ ገብቶ 100,000 ሲደርስንም በጣም እናመሰግናለን። ሌምቦና ዴቭ ሳክስ ከረጅም ጊዜ በኋላ ነው የተገኘችው። ሌምቦ እንኳን ሰሞኑን ታይተናል። ዴቭ ሳክስ ለመጀመሪያ ጊዜ ነው። ከዚህ በኋላ ያለ አሜሪካ ላይ አለ እየዞርን ዓለምን እየዞርን ከአሜሪካ በተባራርክ ተብያለሁ። ስለዚህ ዱባይና ኢትዮጵያ አንተ ትሄዳለህ። ዱባይና ኢትዮጵያ ይሄ ሾው አለ። ይሄ ፖድካስት ይቀጥላል። እና ሚኪ ችግር የለውም። ክቡራትና ክቡራን እናመሰግናለን። በስተመጨረሻ ማለት የምትፈልጉት ነገር ካለ በሉና እኔ ቴንኪው አመሰግናለሁ። ሌምቦዬ በጣም እውነት አመሰግናለሁ። በጣም አሜሪካ ሄደህ እኮ ተራራቅን። አሁን ኢትዮጵያ መጥተሃል። እስቲ እዚህ ሳቅ ናፍቀዋል። በልብ እናስቃለን። አሜሪካ በብዛት ስትሰማው ሰው ሮቦት ሆኖ ነው የሚቀመጠው። አይስቅም። ግለተኝነት እሱ ነገር ቢል ብቻ ነው። እያያችሁ ቁጥር ስታሰሉ ሁሉ አንዳንዴ መብራት ትጥሳላችሁ ተብሎ ኢትዮጵያኖች ናቸው እንዲሚያደርጉ። ግን ስራ አለ። ማይናቀው ነገር ስራ አለ። ግን ስራ አለ። ሰርቶ ለራሱም አልፎ ኢትዮጵያ ረድቶ ኦፖርቹኒቲ ነገር ነው እንጂ እንደ አሜሪካ እንዳለ ህዝብ የሚያሳክል ህዝብ የለም። በተመሳሳይ ጊዜ ሌላ ጊዜ ደግሞ አረሰተነው ስለ አሜሪካ ህይወት ብቻ ህዝቡ ሰዎች እንዴት ይኖራሉ ምናምን የሚለውን ብንወረው ይሻላል። አሜሪካ ህዝብ በጣም ያሳዝናል። እናመሰግናለን። ክቡራትና ክቡራን ቴንኪው ሚኮ። እኔን የምትከታተሉ ሰዎች እንግዲህ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ከስርም እናደርግላችሁን የዴቭ ሳክስ የዩቲዩብ አካውንት ሰብስክራይብ ማድረግ እንዳትረሱ። ኮሜንት ላይም ሆነ ዲስክሪፕሽን ላይ አስቀምጥላችኋለሁ የዴቭ ሳክስ አካውንት የሌሞን ቲክቶክ ነው አይደለ? ቲክቶክ ምልክት አለክ። እሺ ከፍተን በሚቀጥለው እናስተዋውቃለን። ቲክቶክ ነው እናስተዋውቃለን። እናመሰግናለን ስለነበረን ቆይታ። ቻው ቻው። ሰላማችሁ ይብዛ።